ፕሪንቱ ነው አንድ ህትመቱ ግን እሺ እዚህ ላይ ኢየሱስ አምላክ ነው የሚል ቢፈለግ ይኖራል እዚህ ላይ አዲሱ ላይ እሺ ለማንኛውም ልክ አይደለም ነው ልክ አይደለም የከፈትከው ራሱ ማለት ነው ህትመቱ አዲስ ትርጉም አንተ ጋር ካለ ማውጣ ይሄ እንትኑ እሺ እኔ ጋር ያለውን አዲስ ትርጉምማ ብዙዎቹ አዲስ ትርጉም ነው የሚሉት ለምሳሌ ይሄኛው ማለት ነው ያው አዲሱ መደበኛ እንደው ለቀለል እናርገውና ቀለል እናርገው እኔ ዲቤት ለማድረግ አለም ቅድምም ብያለሁ ኖርማሊ ዲቤት ብዙም ተሳስቷል ውጤታማ አይደለም ዲቤት አይደለም ግን ይሄኛው በጣም የተስተካከለ ነው አስቀድሞ ያሉት ግን እንደዚህ አይደለም እሺ አይስተካከል ግን ምንድነው መሰለ ብዙም የሚረባ ክርክርም ስላልሆነ ይሄ በቁጥር ምናምን እንደው ላሳይ ብዬ ነው ቅድም ማቴዎስ ላይም ያለውም ዘሮቹም ሲቆጠር ያው መጀመሪያ አንተም 14 13 ምናምን ስትል በኋላ ላይ አንዱ ነው ይኸውልህ እንደዛ ሳይሆን ማለት ትክክለኛ ምላሽ ሲመጣ ያልተገባ ቤት አታምጡ አራ አስቀድሞ ያሉ 62ቱ እንደዚህ አይደለም ይሄ 2021 እኮ በጣም የቀርቡ ነውና ምንድነው የጨመራችሁበት ነው እስኪ ከዕብራይስጡ አሳየኝ ምንም ከዛም የጎደለ የለም ከዚህም የተቀነሰ ነገር የለም አነባብና አረዳዲ ስለሆነ ምኑ ላሳይ ከዕብራይስጡ አሳየኝ እስኪ ከዕብራይስጡ አሳየኝ እስኪ ይሄ ትርጉም አሁን የከፈተው ዕብራይስጡ ጋር ማመሳሰሉን አሳየኝ እኔ ዕብራይስጡ ነው አልያዝኩም እኮ አንደኛ ዕብራይስጥኛም አላውቀውም ቃሉንም ሲጀምር ማለት ነው ስለዚህ ማውቀውን አማርኛ አንተም ያሳየኸኝን ግዴታ ማወቅ የለብህም በእንግሊዝኛ አለ ዕብራይስጥ ኢንተርሊኒየር አለ ኢንተርሊኒየሩ ላሳይ ግን ይኸውልህ ወንድም አሁን ይሄን አልቀበልም ተስተካክሏል ወይ አልተስተካከለም ካልከኝ መቼስ እናንተ ጋር ንግግር አንድ ቆይ እኔ ልክፈቶች ክሮኒካል ሪያን ከዛ ቁጥር ስንት ነበር በአጠቃላይ የሚለው አቺ ነይ አይ ቲንክ ክሮኒካል ነው ክሮኒክልስ እንኳን አንደኛ ምዕራፍ 3 ያለው ብዙ ፈተና ያለው ወርቅ የለም ወላሂ ይሄ በአጠቃላይ የሚለው ዕብራይስጡ ላይ የለም እንኳን በቃ በየምድር ቤት ዕብራይስጡ ላይ የለም ምንድን ነው የሚመጣው በአጠቃላይ 6 ናቸው አሁን ብላችሁ ያስቀመጣችሁት በአጠቃላይ እኔ አሁን የገባው ዕብራይስጡ ላይ አማርኛ ላይ እኮ አጠቃላይ አይደለም ሁሉ ማለት ነው እዛ ላይ ምኮ አጠቃላይ ድምር ምናምን አይልም ግን ይኸውልህ እዚህ ጋር አንተ እዚህ ጋር ይላል እዚህ ጋር እኮ ይላል እሱማ እኔ ነኝ ያሳየው እኮ እኔ ነኝ ያሳየው ይላል ቆይ ይላል እኔ ነኝ ያሳየው እቺ መስመር ላይ ያለችውን ከየት ነው ያመጣችሁት ነው እኔ ያሳየሁትን ለምን ደጋግመህ ትጠይቀኛለህ ይኸውልህ እኔ ልንገርህ እሺ ስማኝ ናትናኤል ዙም አድርጎ እቺን በአጠቃላይ 6 ነበሩ የምትለውን ከየት አመጣችሁት ከዕብራይስጡ ላይ ለምን አሰማኝም አንተ እኮ አሰማም ችግሩ የሰማኝ ከሆነ ልንገርህ እሺ ሊሳላ ቅድም ያልኩ ረጅም ሰዓት ቆይቼ ልገባ ስላልቻልኩ እናንተ ጋር ግን መጽሐፍ ቅዱስን ያኛውን መደበኛውን በትክክል መረዳት ካስቸገረ ትርጉም ደግሞ ይሄ አዲስ መደበኛ ትርጉም አለ እሱ ደግሞ ናትናኤል ቆይ አንተኛ ሁሉም እኮ ተረድተዋል አሁን አልተረዳንም ማን አለ አልተረዳህም አንተ ማረዳትማ ሁላችንም ተረድተናል ነገር ግን የተረዳነው ነገር መጽሐፉ ላይ ሲታይ ምንድነው መጽሐፉ ተሳስቶ ተገኘ የመጽሐፉን መሳሳትማ ሁላችንም ተረድተናል የመጽሐፉን መሳሳት ግን እዚህ ጋር ግን ዘሮች ብላችሁ በአጠቃላይ ያላችሁት ዕብራይስጡ ላይ የለም ከየት ተረጎማችሁት ነው እዛ ጋር አንተም ያነበብከው አንድ ጥቅስ እኮ ነው አንድ ጥቅስ አንድ ቁጥር ነው አንድ ቁጥር ላይ የተለያየ ነገር አለም የተጻፈው የመረዳት ችግር ዕብራይስጡ ላይ ያለውን ከየት አመጣችሁ ዕብራይስጡ ላይ ያለውን ከየት አመጣችሁ ጌታው ይሄ መጀመሪያ በአማርኛ አልተጻፈም መጽሐፍ ቅዱስ ሲጀምር ተተርጉሞ ነው የመጣውና የነበረ ነው ግን ኬት ተተርጉሞ ከዕብራይስጥ እኮ ነው አሁን እያወራን አፈኛል ከዕብራይስጥ ዕብራይስጡ ላይ አሳይ በአጠቃላይ የሚለውን አሳይ
እሺ አሳያለሁ። አሁን እኔ የለኝም አንድ ብያለሁ። ሁለተኛ ደግሞ ዕብራይስጥኛ እኔ አልችልም ብያለሁ አይደለ? እኔ ክፍትልህ ነገር ግን አንተም ከኔ ጋር እያወራህ ያለው በዕብራይስጡ ሳይሆን በአማርኛው ነው። ስለዚህ እኔም ደግሞ ማውራው አማርኛ ነው እና ለህዝቡ እንንገረው። እሺ ለህዝቡ እንንገረው። እዚህ ጋር የከፈትከው ቁጥር 22 ላይ ቁጥር 22 ላይ የሴኬንያ ዘሮች ብሎ አባታቸውን ጨምሮ የቁጥር መሳሳቱን ለማረም ቆጠረ 5 መጣ። ስለዚህ ማድረግ ያለባቸው አባታቸው መጨመር ነው። አባታቸውን ጨምሮ ዘር አደረገ፣ የዘር ቁጥር አደረገና ቁጥሩን አስተካከለ። አማርኛው ላይ ቁጥሩ ይሄኛው ነው ያስተካከለው። በነገራችን ላይ 1954ቱ የ2000 እንዲህ አላስተካከለውም። የ2000 ማለት ነው ሁለቱ ላይ የለም። ነገር ግን የከፈትከው ላይ ዕብራይስጡ ላይ ያለው ነገር ጨምሮበት እኮ እዛ ላይም 54ቱ ላይም እኮ የሴኬንያ አይልም እኮ የሸማያና ልጆች አይልም 5ቱ። አሁን እዛ ላይ ያለውን የመረዳትን ችግር እዚህ ጋር ቆይ አዳምጠኛ እኮ አዳምጠኝ። አነበብን እኮ እንዳለ አንድ ሰዓት ይኸውልህ፣ ከአንድ ሰዓት በላይ አነበብን። እንደዚህ ይላል አንብቤዋለሁ። አንድ ሰዓት ሙሉ ማን ያልፋል? ና ይኸው የሴኬንያም ልጅ ሻማያ ነበረ አለ። ከዛስ ዘጋው። የሻማያ ልጆች የማን ልጆች? ይኸው 4 ነጥብ ዘጋው። በ4 ነጥብ ዘጋው። እሺ በ4 ነጥብ ዘጋው። ነበረ ብሎ ምንድነው የተጠቀመው? ምንድነው? እሺ ነበረ መጨረሻ ላይ ያለችው እቺ ምንድናት? እቺ 4 ነጥብ። እሺ 4 ነጥብ ነው። ዘጋው ነው አሰማኝ። አልዘጋውም ትላለህ እንዴ? እሺ ዘጋው። በቃ 4 ነጥብ መዝጊያ ናት። የሻማያ ልጆች አለ። የማን ልጆች? አንብብልኝ እየሰማሁ ስለሆነ ሰዓት ልጆች የማን ልጆች? የማን ልጆች? የማን ልጆች? የሻማያ አጡስ አንድ አጡስ። እሺ ይጋል ለማ 5 ናቸው። 5 ናቸው። ግድ የለም። እሺ ናና ባሪያ 3 ናሪያ 4 ሻፋጥ 5 ስንት ናቸው? 5 6 እንጂ የምን 5? እኔ አሁን እንዳንተ አልከራከርም አልኩ። ይሄው እኔም እያሳየው ነው፣ ግን አትረዳም። አሁን ልረዳ ቃል ተሳስቷል። ወላሂ ድብን ብሎ የተሳሳተው ድብን ብሎ እንግዲህ ሲጀምር የመጣኸው ተሳስቷል ለማለት ስለሆነ ልትመለስ አትችልም። አንተ ለምን እንደዚህ የሆነ ግልጽ የሆነ አማርኛም እያሳየው ካልተቀበልከኝ ቅድም እዛ የተባለውን እኔ ብቻ ነኝ በነገራችን ላይ ገብቼ ይሄንን አሁን አንተን ተሳስቷል የሰማኝ ነው። ስለዚህ ይሄ የሴኪያን ዘሮች ነው። ለማንኛውም የሚሰሙት ይስሙ። የሴኪያን ዘሮች ናቸው ይላል 22 ቁጥር ላይ። ዘሮቹ እነማን ናቸው? ሸማያና ልጆቹ ይላል። ሸማያ የሴኪያን ልጅ ነው። የሸማያ ልጆች ደግሞ 5 ናቸው። አምስቱ ልጆቹ እና ሸማያ ሲደመሩ 6 እንደሆኑ ይሄው 22 ቁጥር ላይ አማርኛ ማንበብ ለሚችል ሁሉ በግልጽ ይታያል። እሱ ምን መሰለህ ናትናኤልዬ፣ ፕሮፌሰርዬ ግድ የለም ባብ እኔ አንተ የከፈትከው መጽሐፍ አይደለም መቼ ያልኩ ምን መሰለህ፣ እቺኛዋ የተጨመረችዋ ዕብራይስጡ ላይ የለችም። ስህተቱን ለማረም አማርኛ ላይ የገባ የተጨበረበረ ነገር ነው። ዕብራይስጡ ላይ የለም። ከፍቻለሁ ዕብራይስጡ። አንተ ይሄንንም ይሄኛውን አንደኛውን ትቀበላለህ፣ ለኛው አትቀበልም። ይሄ ኤንአይቪ ይባላል። መጽሐፉ ራሱ ኤንአይቪ ይባላል። ባይብልን ይሄ መጽሐፍ ኤንአይቪ ይባላል። ባይብልን እስከ ሂስቶሪካል ባክግራውንዱ እያንዳንዱ ጥቅሱና ምዕራፉ ለምንና ማን እንደጻፈው ዝርዝር ሀሳብ የሚናገር መጽሐፍ ስለሆነ እንደውም ኢንቫይት አደርጋለሁ። ሶፍት ኮፒውንም ልክላለሁ። እሱ እንደው አንድም በል እሺ፣ ይሄን እንደዚህ እናድርገውና ቀደም ኢየሱስ አልተሰቀለም ያልከውን ምናልባት ተረጎማችሁት ያመጣው ኤንአይቪውን ያልከውን ኤንአይቪን ከተረጎማችሁት ግድ የለም። አንዳንዴ እዚህ ለመሸናነፍ ስላልሆነ አትጨናነቅ። አንተም ላሳየው ከተረጎማችሁት አወራን ደጋግመህ ስለምትሄድ
አውራን አልኩ። ግን ይሄኛውን አሁን አንተ የምታሳየኝን ይኸውልህ አንተ የምታሳየኝን አንተ እየተረጎምከኝ ነው። እየተረጎምኩ ነው፣ እያነበብኩ ነው። ስለዚህ ይሄኛው የተጨበረበረ መጽሐፍ ዕብራይስጡ ላይ ያሌለ ነገር ጨምሯል። ለምሳሌ በአጠቃላይ የሚለው ቹትና አንተ ላይ ትታያለች። ዙም ብታደርገው በአጠቃላይ የምትለው ትታያለች። ባይዞ እዚሁ አንተ የከፈትከው መጽሐፍ ላይ እዚሁ አሁን በአጠቃላይ ስላለች እኮ ነው እኔ ያመጣሁልህ። ይኸውልህ ስላለች ነው ያመጣሁልህ። ዕብራይስጡ ላይ አለች እሷ። ይኸውልህ ይሄን እሷ ዕብራይስጡ ላይ አለች ወይ? ስላለች አመጣሁልህ አይደለ? ይኸውልህ አንተ የለም ብለህ ዕብራይስጡ ላይ ነው ያልኩህ። ዕብራይስጡ ላይ ነው ያልኩህ። መጽሐፍ ቅዱስን አንተ እንደፈለክ መተርጎም አትችልም። ይኸውልህ ተርጓሚዎች በጣም ዕብራይስጡ ላይ የለችም ያቺ ቃል። እቺ ቃል ይኸውልህ ጋይስ 1700 ሰዎች በአጠቃላይ የምትለዋ ቃል ማለት ነው ስህተቱን ለማረም ተብላ አማርኛ ላይ የተጨመረች ቃል እንጂ ዕብራይስጡ ላይ የለችም። አለች ምትል ከሆነ ተከራከረኝ። በቃ አንተም ይሄ መጽሐፍ ቅዱስ ነው ተቀበለው እያልኩ ነው። ለአንተም ሌሎችም በቀላሉ መጽሐፍ ቅዱስ ለመረዳት ለሚያቅታቸው ማብራሪያ የተጭበረበረ መጽሐፍ ከፈትክ፣ በቃ ዕብራይስጡ ላይ የማይኖር የተጭበረበረ ነገር ከፈትክ። ይሄ ግን ዕብራይስጡ ላይ አለ፣ ይሄ የለም። የምትከራከር ከሆነ ቀጥል። ዋናው መቀበሉ ነው። እንደዚህ እንደሆነ መረዳቱ መጽሐፍ ቅዱስን የምንረዳው በእነዚህ አግባብ ነው እንጂ በመሰለ ስላልሆነ ኤኒዌይ ይሄ ነው። ሌላው ቅድም ምናልባት ስለ ኢየሱስ አለመሰቀል የከፈትከው መጽሐፍ የተጭበረበረ ነው። ችግር የለውም። አንተ እያልክ ብትውል እንደዛ የሚቀበል ሰው ላይኖር ይችላል። ግን ማሳየት ስላለብኝ አሳየው። መጽሐፍ ቅዱስ በነገራችን ላይ እሱን ጨረስን። እሺ እንውጣ። ኢየሱስ አልተሰቀለም። አንዴ ረፍዶብኛል ምናምን ስትል የነበርከው ሰውዬውን ሀሳብ ቀየርክ። ነገር ግን እንዳንድ ነገር አታወራም። አይ ቢያንስ ይህን አስጨርሼ ልውጣ ብዬ ነው። ፈቃደኛ ከሆንክ ችግር የለውም። ከህይወት አይበልጥም። ችግር የለውም። ምን መሰለህ፣ መልስ ካለህ ትቀጥላለህ እና በኢየሱስ መልስማ ሌሎችንም እንዳጠይቅ ያሳየው ዙሪያ ናትዬ በኢየሱስ ዙሪያ ኢብሮ ነበር ሲያወራ የነበረው ቅድም መዝሙረ ዳዊት 91 ላይ ያለውን አሳይተው በቃ እነሱ ሲመጡ ከእነሱ ጋር ትቀጥላለህ። እሱ መዝሙር 91 ላይ ያለውን ኢብሮ ሲመጣ ከእሱ ጋር ትቀጥላለህ። እኔ ደግሞ ሌላ ነጥብ አለኝ። አንተም ልትወጣ ነው? ልወጣ አይደለም፣ እኔ ልወጣ ሳይሆን መዝሙር 91 ላይ ከሆነ ኢብሮ ሲያወራ የነበረው ኢብሮ ሲመጣ ከእሱ ጋር ትቀጥልና እኔ ደግሞ ሌላ ርዕስ አለኝ ከአንተ ጋር ቀጥላለሁ። እዚሁ ስንት ሰዓት ይገባል? እኔም እስከዛ ደርሼ ልምጣ። ራስን ጉዳይ ጨርሼ ልምጣ። አትወጣም? ለምን ትወጣለህ? ከኔ ጋር ትቀጥላለህ እንጂ ከኔ ጋር ትቀጥላለህ። አትወጣም? ከአንተ ጋርማ ጨረስኩ እኮ። ይኸው አንተ ወደዛ አልገባም ካልከኝ ከእሱ ጋር ለማውራት ሌላ ርዕስ አለ። አምጣው። አይ መዝሙረ ዳዊትን አምጣ። እንዴ ይሄ መዘባረቅ ነው የሚሆነው። እሱን ኢብሮ ሲጀምር እንደዚህ አይነት ከኢብሮ ጋር ትጨርስ። የኢብሮን ከኢብሮ ጋር የሳላን የቄሳርን ለቄሳር ይላል ኢየሱስ። የቄሳርን ለቄሳር አለ አይደለ? ከኢብሮ ለኢብሮ የሳላን ለሳላ ከኔ ጋር ትቀጥላለህ። አሁን አይገናኝም። እዚህ ኦንላይን ነው የገባሁት እኔ የከለከለ ብዬ ሳይሆን የቄሳርን ለቄሳር የቄሳር የሆነውን ለቄሳር። ስለዚህ የኢብሮ የሆነውን ለኢብሮ የሳላ የሆነውን ለሳላ ከኔ ጋር ትቀጥላለህ። ይኸው ኢብራሂም አይደለም ሲጀምር አብርሃም ነው። ግን በአብርሃም ፔጅ ነው ያለው። እሱም ይምጣ። ግን ሰዓቱን ንገረኝ፣ ችግር የለውም። እኔ ስለ ኢየሱስ አለመሰቀልና አምላክ አለመሆን እሷን አወራለሁ። አንተ ማውራት ከፈለግ አወራለሁ። ግን እንደውም ለእኔ ጥሩ ነው ከእሱ ጋር ማውራት። ሲጀምርም ከእሱ ጋር ስለጀመርኩ አንዴ እኛ ችግር የለብንም። አብርሃም የሚሆን ኢብራሂም ማለት ነው። ናትናኤል አሁን ጥያቄ ልጠይቅህና እዚህ መጽሐፍ ቅዱስ ላይ መጽሐፍ ቅዱስ የአምላክ ቃል ነው ብለህ ታምናለህ? ከማመን በላይ ነው ማምነው። ችግሩ አሁን ካልኩት ልትወጣ ነው። ግሬስ ደግሞ ይዘህ ልትመጣ ነው። አዋ ሌላ ርዕስ ነው። እዚሁ መጽሐፍ ቅዱስ የአምላክ ቃል ነው አይደለም በሚለው ነው የምናወራው። ኢየሱስ አልተሰቀለም፣ አልጨረስክም። ኢየሱስ አምላክ አይደለም፣ አልዘጋህም። እንደገና ድምሩ ትክክል አይደለም። መቼ ጀመርኩኝ? ይኸውልህ
ማነው ስም የት አለ? ናትናኤል ታደሰ ፕሮፌሰር ምን መሰለህ ርዕሱን የጀመሩ ልጆች አሉ። ርዕሱን ከጀመሩት ጋር ትጨርሳለህ። እኔ ደግሞ ሌላ ርዕስ አለኝ። ከኔ ጋር ትቀጥላለህ ወይ ነው መጀመሪያ። እንደዛ ከሆነ በራሲ ፔጅ ክፈትና ልግባ። ይሄ ኢብራሂም ሲከፍተው መጀመሪያ እንደውም ሲከፍት እኮ ኢየሱስ አምላክ አለመሆኑን እየተናገረ ነበር። ለምን ትፈራለህ? መጽሐፍ ቅዱስ ያምላክ ነው አይደለም በሚለው ብናወራ ነው አልኩ እኮ ቅድም። እሱም ምን እንዳለ ታውቃለህ? ኢየሱስ አልተሰቀለም የሚለውን ባሳየ ወይ አለኝ። የማርቆስ ወንጌልን ስማኝ፣ ቆይ ስማኝ፣ ከፍታለሁ። ማርቆስ ምን ብሎ ዳምጠኛ ቅድም ገብቼ እንዳስወጣኝ ታስታውሳለህ? ቅድም የዮሐንስ ወንጌልን ክፈትልኝ። ቅድም ገብቼ እንዳስወጣኝ ታስታውሳለህ ወይ? ከፍትላለሁ። እኔ አላስወጣሁም። አሁን ነው ያየሁ። ሲጀመር ኧረ እኔ ጭራሽ አሁን ነው ያየሁ። ለዛ እኮ ነው ቅድም ገባውና ምን አለኝ? ኢየሱስ አልተሰቀለም የሚለውን ባሳየ መጽሐፍ ቅዱስ ትክክል አለመሆኑን ትቀበላለህ ወይ? እሱ ሲመጣ ትቀጥላለህ። አገልጋይ እሱ ሲመጣ ትቀጥላለህ። ዮሐንስን ክፈትልኝ። ግን ስለ ማኑስክሪፕት ምናምን ታውቃለህ ወይስ እንደ እውቀትህ ነው ማወራ? ስለ ማኑስክሪፕት ምናምን ታውቃለህ? ይኸውልህ ስናወራ ደግሞ ቃላት ብንጠቀም ምናምን አልጠቀመው እንዳንተ የምጠቀመው ቃላት ጠፍቶኝ አይደለም። ሹፈት ምናምን ተውና ታውቃለህ ወይ ነው ያልኩት። ኧረ ስለ ማኑስክሪፕት አገልጋይ ይኸውልህ አገልጋይ ምናምን የምትለው መሀል ላይ ሹፈት ያልኩህ ስድብ አላልኩም። አንተ ነህ ቅድም አንተ ራስህ አገልጋይ ነኝ አልክ። ቅድም ራስህ አገልጋይ ነኝ ስትል አገልጋይ አልኩ። አንተ ነኝ አልክ፣ እኔ ነህ አልኩ። ምን አጠፋሁ? አንተ ራስህ ነህ እኔ አገልጋይ ነኝ አልክ። ከዛ አገልጋይ ብዬ ጠራው። ምኑ ጋር ነው የኔ ጥፋት? እሺ አሁን ስምህ ሳላ ነው አይደለ? ቆይ አገልጋይ ነኝ ያልከው አንተ አይደለም እንዴ? ሳላ ነው አይደለ? ሳላ ነኝ ነኝ። አሁንም ነኝ ብያለሁ ነኝ። አንተ ሳላ ነህ አይደለ? ስለዚህ አገልጋይ ብዬ አንተ መጥራቴ ምኑ ጋር ነው ስህተቱ? እኮ ልነግርህ ነው። አንተ ሳላ ነህ አይደለ? አዎ ሳላ ነኝ። ሳላ ነህ አይደለ? አዎ ሀሳብና ለመቀበል ሲፈልግ እሺ የነዋ ሳላ ብዬ ብልህ ፈት ነው የሚሆነው። ገብቶሃል አይደለ? ምን እሺ የነው ሳላ ጎበዙ ብዬ ብልህ ሹፈት ነው የሚሆነው። ገብቶሃል አይደለ? በንግግር በለኝ ጎበዙ ደስ ይለኛል። አይ ብዬ ነው ሹፈት እኔም ብዬ ነው ለዛ ነው። እሺ ለማንኛውም የድምሩን ትክክልነት ተቀብለን አልፈናል። ዮሐንስ ወንጌል ስንት ነበር ያልከኝ? አይደለ የሚለውን እንለፈውን። እሺ ግን ቢስሚላህ ምን መሰለህ ናቲ፣ አሁን የምጠይቅህ ጥያቄ ከማኑስክሪፕቱ ጋር ይገናኛል እና አልመጣም። እንደውም ኢብሮ መጥቷል። ከእሱ ጋር ትንሽ መጥቷል። አታወራም? ኢብሮ አይመችውም። አይመቸኝም ብሏል። ናትናኤል እኔ አውራለሁ ክርስቶስ አምላክነት ላይ በደንብ አድርገን እናወራለን። ኢየሱስ አምላክነት ላይ በጣም የምወደው ርዕስ። እሺ ስለዚህ አሁን አንድ ጊዜ ይሻላል አውራውና፣ ችግር የለም ትንሽ አውራውና ከዛ ከኔ ጋር ትቀጥላለህ። እሺ ብዙ አወራሁት እኮ ከ10 ሰዓት ከ10 ጀምሮ እስከ 50 ነው 40 ደቂቃ። አብሽር ናትናኤልዬ ከኔ ጋር ማውራት አትፈልግም? ክርስቶስ ላይ ከ27 ትፈልጋለህ? ከኔ ጋር ማውራት ከአንተ ጋር በቃ ከኔ ጋር ማውራት ከፈለግ መጀመሪያ ከእሱ ጋር አውራ። እሱ እኮ አላወራ አለ እኮ አሁን የሚለውን ሀሳብ አላወራ አለ። ያኛው ጨረስን፣ ወደዚህኛው አልገባኝ። ከኢብራሂም ጋር አውራ አለ። አዎ ያወራህል። ማኑስክሪፕት ላይ መጽሐፍ ቅዱስ የአምላክ ቃል ነው ወይስ አይደለም? ይሄ ሲጀመር ስቅለት ኢየሱስ አምላክ ነው ከሚለው ርዕስ በላይ ይሄ ነው አሳሳቢ። ምክንያቱም እዛ መጽሐፍ ውስጥ ነው ይሄን ነገር የምንፈልገው። ኦኬ ስለዚህ ትልቁና አሳሳቢው ነገር የኢየሱስ ክርስቶስ አምላክነት ሳይሆን እዛ ላይ የምንፈልገው ራሱ መጽሐፉ ራሱ የአምላክ ቃል ነው ወይ ነው ጥያቄው። ስለዚህ እሱን አንዴ አውሩና መጨረሻ ላይ ደግሞ ኢየሱስ ክርስቶስ አምላክነት ላይ እናወራለን። በቃ እኔ ከዚህ በኋላ አላወራም። ይሄ መጽሐፍ ቅዱስ 10 ደቂቃ ብቻ ነው የምናወራው። ባይዘ 10 ደቂቃ። ይሄ መጽሐፍ ቅዱስ በመንፈስ ቅዱስ ምሬት በሐዋርያት የተጻፈ ቃል ነው። ያ ማለት ሳምበዲ ጨርሶት ወደ ምድር የወረወረው አይደለም።
ግን እግዚአብሔርን ቃል ችግር የለውም። የእግዚአብሔርን ቃል የእግዚአብሔር ሰዎች ወይንም ሐዋርያት ከእግዚአብሔር የተቀበሉትን በመንፈስ ቅዱስ ምሬት የጻፉት መጽሐፍ ነው። እንደዛ መሆኑን ከተረዳን በዛው ልክ ማውራት እንችላለን። እዚህ ጋር የምጠይቅ ጥያቄ ስለ ማኑስክሪፕቶቹ ምን ያህል ታውቃለህ? ችግር የለውም አውራኝ። ማውቀውን ያክል አውቃለሁ። ለምሳሌ 2 ማኑስክሪፕቶችን ንገረኝና እዛ ላይ ልጠይቅህ። አሁን ዮሐንስ ወንጌልን አውጣ ብለኝ አውጥቼ እዛው ተገተርኩ። የድሮ 2 ማኑስክሪፕት ንገረኝና ከነዛ ነው የምጠይቅህ። የመጽሐፍ ቅዱስ ማኑስክሪፕቶችን ንገረኝ። ክፍሉን አታስነብበኝም? ዮሐንስን እናንብብና እሺ እነግርሃለሁ። ዮሐንስ ላይ የምጠይቅህ ማኑስክሪፕቱን ነው እና የዮሐንስ ማኑስክሪፕት ታውቃለህ? ምን ልትል እንደሆነ ስለገባኝ ነው፣ ግን ለምን እንደሆነ አላውቅም። ቀጥታ ወደ ቃሉ እንደማትሄድ ነገርኩህ። እስቲ ማኑስክሪፕቶችን 2ቱን ንገረኝና እዛ ላይ ልጠይቅህ። እንትኑን ወደ ጥቅሱ ካልገባ እኔ ተመልሼ ልምጣ ወደ ኢብራሂም ማለት ነው። ጥቅሱን አንተ የምትለውን እድል ልስጥ ብዬ ነው። ክፈትልኝ። ዮሐንስ 8 ክፈትልኝ። ከፈትኩ። ከ1 እስከ 11 ኢየሱስ ወደ ደብረ ዘይት ሄዶ የዝሙተኛይቱ ሴትዮ ታሪክ አለ አይደለ? ከእናንተ መካከል ኃጢአት የሌለበት ሰው እርሱ ይውገራት የሚል ነገር አለ እዛ ጋር አለ። ስለ ሴቲቱ ከቁጥር 1 ጀምረህ ብታነበው ምን እኮ ታሪኩን አውቃለሁ። ችግር የለም። ቶሎ ላንብብልህ ወይስ ታነባለህ? እኔም ማንበብ እችላለሁ ታሪኩንም ስለማውቀው። ኢየሱስ ግን ወደ ደብረ ዘይት ሄደ። በማለዳም በቤተ መቅደስ አደባባይ እንደገና ታየ። ሕዝቡም በዙሪያው ተሰበሰበ፣ ሊያስተምራቸውም ተቀመጠ። የኦሪት ሕግ መምህራንን ፈሪሳውያንን በምንዝር የተያዘች ሴት አመጡ፣ በሕዝቡም ፊት አቆሟት። ኢየሱስን እንዲህ አሉት፣ መምህር ሆይ ይህቺ ሴት ስታመነዝር ተያዘች። ሙሴም እንደዚች ያሉ ሴቶች በድንጋይ እንዲወገሩ በሕጉ አዞናል። አንተስ ምን ትላለህ? ይህን ጥያቄ ያቀረቡለት እርሱን በሚከሱበት ምክንያት ለማግኘት ሲፈትኑት ነው ይላል። ኢየሱስ ግን ጎንበስ ብሎ በጣቱ በምድር ላይ ይጽፍ ጀመር። በጥያቄ ሲወተውቱት ቀና ብሎ ከእናንተ ኃጢአት የሌለበት እርሱ አስቀድሞ ድንጋይ ይወርውርባት አላቸው። እንደገናም ጎንበስ ብሎ በምድር ላይ ጻፈ። ይህን እንደሰሙ በቃ እስከ 11 ድረስ ያለው ነው እና ከምን ላይ ነው የጻፋችሁት? ይሄንን ከምን ላይ ነው የጻፋችሁት? እንዴት ከምን ላይ ማለት? ከየትኛው ቋንቋ ላይ ነው የጻፋችሁት? መጀመሪያ እንዴት ነው ግን አንድ ቃል በጣም በተደጋጋሚ እንትን በስነ ጽሁፍ ህግም ትክክል አይደለም እኮ። ከየት ጻፋችሁ? ቅድም አወራን። ከየትኛው ቋንቋ ላይ ጊዜ አውርተን መቼ አወራን? ስለ አዲስ ኪዳን መቼ አወራን? ከየት ተረጎማችሁ አልክ ቅድም አይደለ? ይህን ከየት ተረጎማችሁት? እና ቅድም እንደዚህ አልተነጋገርንም? አልተነጋገርንም። አይ ለምን ሰዓት ለመብላት ለምን ቃላት ትደጋግማለህ ነው። እኔ አንድ ካወራን የአሁኑ ቃል ከምን ተተረጎመ? የአሁኑ ቃል ሆነ ያነበብከው ከምን ተተረጎመ? ይሄ ብቻ አይደለም፣ ሁሉም ቃል መጀመሪያ በአማርኛ አልተጻፈም፣ ተተርጉሞ። በምን ተጻፈ? በዕብራይስጥ። በምን ቋንቋ? በዕብራይስጥ ነው። ይሄም አሁን ያነበብከው አባቱ ልትል የፈለግከው ጋር ብትሄድ ጥሩ ነው። አማርኛ እንድል ፈልገህ ነው እንደ በአማርኛ አልተጻፈም እያልኩ ነው። አሁን ያነበብከው በምን ቋንቋ ነበር መጀመሪያ የተጻፈው? በነገራችን ላይ ምንም ሀሳብ ልታመጣልኝ ስላልቻልክ ዳር ትሄዳለህ። ይህን ያነበብኩበት ሀሳብ መጽሐፍ ቅዱስ የእግዚአብሔር ቃል አይደለም የሚል ሀሳብ ልትነግረኝ መስሎኝ
ነበር። ግን አሁን ወዴት እንደምትሄድ አላወኩም። ስም ላይ ፕሮፌሰር ምናምን የሚለው ዝም ብለህ የጻፍከው ወይስ የምርም ተምረህ ነው? ለዛ እኮ ነው አየህ፣ የመሸነፍ ውጤት ይሄ ነው የሚሆነው። በቃ አንተ አረ ሳላህ በቃ አንድ ይብቃው በቃ። ወይ ምንም የገባው አልመሰለኝም ሀሳቡና እስኪ አንዴ ናትናኤል የምታውቀው ነገር ላይ እናውራ። በቃሽ። ክርስቶስ አምላክ ነው? የባህሪ አምላክ ነው ወይ? አምላክ ነው? እሺ አምላክ ነው። ማስረጃ አምላክ ነው። ማስረጃ አስተኝሽ። ሰላም አለይኩም ወአለይኩም ሰላም ወረሕመቱላሂ ወበረካቱ። ሰላም ልበላችሁ እና በቃ ሰላም ልበላችሁ ብዬ ነው የገባሁት። እንዴት ነህ ኡስታዝ? ሰላም ሰልማን ሁላችሁም ደህና ነህ? አለን አልሐምዱሊላህ ረቢል ዓለሚን። ሁሉ ሰላም አሪፍ ነበረ ውይይቱ። ግን አላቅም ማለት እኮ ኃጢአት አይደለም፣ ወንጀል አይደለም። በጣም ነው የገረመኝ እና ንጽጽሩ በጣም አድቫንስድ ሆኗል በአሁኑ ሰዓት ማለት ነው። አላቅም መጨረሻ ላይ የውይይት የመሸነፍ ውጤት እንደዚህ ነው እያለ ነበረ ያለው እና በጣም ነው የገረመኝ። ገርሞኛል እንደዚህ ጭራሽ እኮ አያውቀውም እኮ ለዛ ነው ዮሐንስ ወንጌል የተጻፈው ማኑስክሪፕቱ በዕብራይስጥ ነው ሲለኝ ነው በቃ የመጨረሻ የዘጋኝ ማለት ነው። እነዛ ነው ቀጥሉ በቃ ሰላም አላችሁ አልወጣም ብዬ ነው። ኢንሻአላህ አላህ ይጠብቃችሁ። ወሰላም አለይኩም። አላህ ይጠብቅ አንተንም። ማሻአላህ። እሺ ወአለይኩም ሰላም ወራህመቱላሂ ወበረካቱ። እሺ ናቲ አንዴ ቆይ ጂዮ። እሺ ናቲ የቱ ጋር ነው ኢየሱስ አምላክ ነው የሚለው? ማስረጃ እባክህ ፈጠን ያለ። እሺ እባክህ። እሺ ችግር የለውም። ከአንተ ጋር በሰፊው አወራለሁ። ይኸውልህ የቱን ነው አንተ የምትቀበሉ? መጽሐፉን ትቀበለዋለህ ወይስ ከየት ላሳይ? የትኛውን ፓርት? የፈለግከውን አምጣ እናወራለን። አንተ ብቻ ማስረጃ ብቻ ይዘናል። እሺ መጽሐፍ ያው ዞሮ ከመጽሐፍ ቅዱስ ነው አለ። ያው ትክክል። መልካም። እሺ ቅድም ያስነበብከውን ቦታ ክፈትልኝ። ያ ማለት የመዝሙረ ዳዊቱ 91 በአዲስ ኪዳን አምላክነት ላይ ነው የምናወራው ወይስ እኮ ነው እዛው ነው። ችግር የለውም። እሺ አዲስ ኪዳኑ ላይ። ስለዚህ አሁን እዛ ላይ የምታመጣው ጌታ አምላክን አትፈታተነው ተብሎ ተጽፏልና ኢየሱስ አምላኬን አልፈታተንም። ስለዚህ ምክንያቱም ስለተጻፈን የአምላኬን አልፈታተንም ራሴን አልወረውርም ማለት። ስለዚህ አምላክ እንዳለው አየን እዛ ላይ። እሺ ሌላ ጥቅስ ደግሞ ደህና ጥቅስ። እሺ ጥሩ። እሱን ምን አልከው? ይኸውልህ እኔ አምላኬን አልፈታተንም ራሴን አልወረውርም ምን ያለው ኢየሱስ። ምክንያቱም አንተ እግዚአብሔር ራስን ወርውር ላይ ያለው። ደግሞ ጌታ አምላክን አትፈታተነው ተብሎ ተጽፏል አለ። ስለዚህ ጌታ አምላኬን አልፈታተንም አምላክ አለኝ እያለ ነው። ይሄ እኮ ነው። አሁን ቅድም ሶስት ስድም ማን ነው? አረ የቅድሙን ተው፣ ማስረጃ ብቻ ነው የሚፈልገው። እኔ ትዕግስትም የለኝም። ግድ የለም አንብብ። እሺ ይኸውልህ አንብብ። እንደዛው አላለማ እያነበብን ጥሩ ነው ብዬ ነው። ያንን ፖይንት ፈልግ። ጌታ አምላክን አትፈታተነው ተብሎ የት ነው የተጻፈው? ትክክል ነው። ይኸውልህ ያችን ፖይንት ነው እኔም የፈለግኩት። ስለዚህ ምንድን ነው የሚለው? የት ነው የተጻፈው? ጌታ አምላክህን አትፈታተን ተብሎ ተጽፏል አለ። የት ነው የተጻፈው እሱ? ያው ቅድም መዝሙረ ዳዊት ላይ ብራዘር ምንም የምታውቀው ነገር የለም። ይሄ የተጻፈው ዘዳግም ላይ ነው። ይሄ የተጻፈው ዘዳግም 6:13 ላይ ጌታ አምላክህን አትፈታተነው እሱንም አምልክ ተብሎ ተጽፏል። ይህንን ነው እየጠቀሰ ያለው። ኦኬ ዘዳግም ላይ የተጠቀሰ ጥቅስን ነው አሁን አንተ መዝሙር ዳዊት የምትለው። መዝሙር ዳዊት ላይ የተጠቀሰው መላእክቱን ስለ አንተ ያዝልሃል፣ በድንጋይም ከቶ እንዳትሰናከል በእጃቸው ያነሷል ተብሎ ተጽፏልና ያለውን ነው አሁን አንተ የምጠቅሰው። እሱ አይደለም። እኔ እየነገርኩ ያለሁት ኢየሱስ ክርስቶስ የእግዚአብሔር ልጅ ከሆንክ ራስህን ከዚህ ተራራ ላይ ወርውር አለው። ኢየሱስ ምን አለ? አምላክን መፈታተን እንደሌለበት ተናገረ። ምን አለ? ጌታ አምላክህን አትፈታተነው ደግሞ ተብሎ ተጽፏልና አለው። ሰውን የአምላኬን አልፈታተንም እያለ ነው ኢየሱስ። አልወረውርም አለ ራሱ። ጥሩ እሺ ይሄ አንተ ያልከው ሆኖ መጽሐፉ የሚለውን ልንገርህ። እኔ ደግሞ አድምጠኝ። መጽሐፉ የሚለው እኔ ከምለው ልንገርህ። እሺ ስማኛ። ይኸውልህ ከላይ ጀምረን አይደል የመጣ ነው። ከላይ ጀምሮ ኢየሱስ
ክርስቶስን ልፈት ነው ይላል። ሰይጣን አይደለ ይዞት መሄደው ወደ ተራራ ወጣ። ሰይጣን ይዞት ሄደው አምላክ ነው በኋላ አሳየው። ሰይጣን ይዞት ሄደው አምላክን ነው። ቆይ አዳምጠኝ። ቆይ እንዳዳም ግን ነው ኢየሱስን እያልኩ ነው። ሰይጣን እንድንግባባ ሰይጣን ይዞት ሄደው አምላክን ነው። አምላክን ነው። አምላክን ነው። ተራራ ለተራራ ሄደው አምላክን ነው። ተራራ ለተራራ ይዞት ሲሄድ የነበረው አይደለም ልበልህ? ኧረ ነው አልኩ እኮ። ታዲያ አዳምጠኛ። ሱብሃነላህ እና አምላክን ነው። ኧረ እኔ ይከብዳል ሀቂቀተን። እሺ ሆነ። እሺ በቃ ተከናወነ። እሺ አንዴ ላውራ ብላ። በጣም ይከብዳል። ለምን መሰለህ የሚከብደው? አዎ አምላክ እንዳልሆነማ ይሄ ፕሩፍ ማድረጊያው ነው። እሺ አሁን ቀጥል። ወደ ዋናው ፖይንት፣ ወደ መጀመሪያው። እሺ እኔ ላውራ፣ ግን መሀል ላይ አትግባ። ይኸውልህ አምላክ ነው። አምላክ ኢየሱስን ነው የወሰደው። አንተ አምላክ ነው ወይም ብለህ ብትለኝ አይደለም ብዬ ብልህ ኢየሱስ ስለዚህ አምላክ አይደለም ልትለኝ ነው። ግን ይዞት የወጣው ኢየሱስን ነው። አምላክን አይደለም ኢየሱስን ነው። ኢየሱስ አምላክ ነው ካልኩ ይኸውልህ ምን ልበል? ምንም ማለት አልችልም። በሁለቱም ችግር ውስጥ ነው ያለው። ይኸውልህ አንተን እኮ አሁን ምሳሌ ላምጣልህ ብዬ ነው። ኢየሱስን ነው ወደ ተራራ ያወጣው እያልኩ አንተ አምላክን ነው ያወጣው ስትለኝ ኢየሱስ አምላክ ነው እያልኩ ኢየሱስን ከሆነ ያወጣው ልክ ነው አምላክ ነው የወጣው እያልኩ ነው። ስለዚህ ስማኝና ልጨርስ። እጁን ይዞት ሄደው አምላክን ነው። እሺ እኔ ልጨርስ። እኔ አምላክ ነው ብያለሁ። አምላክ መሆኑንም ላሳይ ከታች እየመጣው ነው። አምላክን ሰይጣን ይዞት ይሄዳል ማለት ነው። ብትሰማ ምን ችግር አለው? ትንሽ ደቂቃ ዲያብሎስ አምላክን ይዞት ይሄዳል በልና ከዛ ቀጥል። ዲያብሎስ ኢየሱስን ይዞ ወጥቷል። ኢየሱስ ደግሞ አምላክ ነው አልኩ እኮ። ዲያብሎስ አምላክን ይዞ ሄዷል ማለት ነው በአጭሩ። ዲያብሎስ አምላክን ይዞት ሄደ በለኝ ብያለሁ። አዎ ላኢላሃ ኢላላህ። በደንብ ስማ። ላኢላሃ ኢላላህ። በደንብ ስማ። ግዴለም በደንብ ስማ። ዲያብሎስ አትቀጣን አውፍጣን። ስለዚህ አወጣውና አልሐምዱሊላህ ሁሌ ማመሰግናለሁ። እግሮች እንዳይሰናከሉ እንጫርገኝ መላእክትን ያዝልሃል። እግዚአብሔር ልጅ ከሆንክ ራስን ወደ ታች ወርወር አይደል ያለው? አዎ ኢየሱስን አለው አምላክ ያለው ነው ማለት ነው። እሺ ካሜራ ጠፋለሁ ብዬ መወጥኩት። ናትናኤል ኔትወርክ ያስቸገረ ነው። ይቅርታ ካሜራውን አጥፋው። እሺ ይቅርታ ካሜራ ጠፋለሁ ብዬ ነው። ሸጂ ምንም አላስቸግርም። ያንተ ነው መሰለኝ የሚያስቸግረው፣ የእሱ አላስቸግርም። ይመቸው። ቀጥል። እሺ ናትናኤል ሚዩተን አንሳ። እብራሂም አንዴ ላውራ። ኧረ እሱ ያውራ አንዴ ጨርስ። እሺ ያውራ። እሺ ይኸውልህ፣ ስለዚህ በደንብ ስማኝ፣ አላራዝም፣ ችግር የለውም። ይኸውልህ ያወጣው ሰይጣን ነው። ለምን ይላል? ሶስት ፈተናዎችን እየፈተነ እንደነበረ ታውቃለህ፣ ከላይ አንብበሃል። ይሄኛው ጋር ስደርስ እንዳትሰናከል፣ እግሮች እንዳይሰናከሉ መላእክትን ያዙልሃል። ስለዚህ ራስን ወደ የእግዚአብሔር ልጅ ከሆንክ ራስን ወደ ታች ወርውር ነው ያለው። ማን ነው? ሰይጣን ነው። ስለዚህ ይሄ ሰይጣን ኢየሱስ ምን እያለው ነው? ምን እያደረገው ነው? እየፈተነው ነው። ስለዚህ ኢየሱስም ይላል ኢየሱስም አትፈትነኝ ሳይሆን ያለው ኢየሱስም ጌታን አምላክህን አትፈታተን ተብሎ ተጽፏል ብሎ ያለው እዛ እየተፈተነ ያለው ራሱ ኢየሱስ ስለሆነ ስለ ራሱ ነው እየተናገረ ያለው። ኧረ እባክህ ስለዚህ ኧረ እባክህ ነው እንዴ ይኸውልህ ብራዘር፣ ይሄ ጥቅስ ማለት ነው። ጌታ አምላክን እኮ ነው ቅድምም ያልኩት። ይኸውልህ ቅድምም ያልኩ ነገሮች ላይ እሺ በለኝ፣ ችግር የለም። አዎ ልንገርህ፣ ምን መሰለህ የሚለው ጥቅሱ ኢየሱስን ሰይጣን ሲፈትነው ነበረ። እንዳልከውም ፈተና ነበረ፣ ስለ ኢየሱስ እየተፈተነ ነበር። ከዛ ሰይጣን ዲያብሎስ ወደ ቅድስት ከተማ ወሰደው። ከዛ ተራራ ጫፍ ላይ አቁሞት ከዚህ ተራራ ራስህን ወርውር፣ መላእክቱን ስላንተ ያዝልሃል፣ ከዛ በድንጋይም ከቶ እንዳትሰናከል በእጃቸው ያነሱሃል ተብሎ ተጽፏልና። ስለዚህ ምን ይሁን? አምላክ ስለሚጠብቅህ በጣም ጥሩ። አምላክ ያዝልሃል የሚለው ማን ነው የሚያዝለት? አዛዡ ማን ነው? አምላክ ነው የሚያዝለት። ለማን ነው የሚያዝለት? ለአምላክ ነው አምላክ የሚያዝለት ወይስ ለኢየሱስ ነው?
አንተ አሁን መልስልኝ። አንተ አትበለኝ፣ መልስልኝ። ለማን ነው የሚያዝለት? ለሁሉም ነው፣ ለአንተም ለእኔም ጭምር ነው የሚያዘው። አዎ ኢየሱስን የጠየቀበትን ነው እየጠየቁ ያለሁት እኮ። ስለ ኢየሱስ ስንመጣ ደግሞ ኢየሱስ አምላክ መሆኑን ነው እኮ ያወራን ያለ። እሱ ላይ እንመጣለን። ጥቅሱን አንዴ እንጀምረው ብዬ መላእክቱን ስለ አንተ ያዝልሃል አለው አይደለ? አይደል? ማን ነው አዛዡ? አምላክ ነው፣ እግዚአብሔር ነው። ለማን ነው የሚያዝለት? በሰዓቱ ለኢየሱስ ነው። በጣም ግን መጽሐፉ በቃ በጣም አሪፍ። ስለዚህ መላእክቱን ስለ አንተ ያዝልሃል አለው። አዛዥ ሌላ አምላክ አለ። ኦኬ፣ ስለ አንተ ያዝልሃል፣ በድንጋይም ከቶ እንዳትሰናከል በእጃቸው ያነሱሃል ተብሎ ተጽፏል አለ። የት? መዝሙረ ዳዊት ምዕራፍ 91 ላይ። ስለዚህ እዛ ላይ አምላክ እንደሚያድነውና አምላክ ምንም አይነት ችግር እንደማይደርስበት ስለነገረው እንግዲያውስ የእግዚአብሔር ልጅ ከሆንክ እውነት የእግዚአብሔር ልጅ ከሆንክ አለው። እግዚአብሔር ከሆንክ አላለው። እውነት የእግዚአብሔር ልጅ ከሆንክ ራስህን ከዚህ ተራራ ወርውር አለው። ለምን? መላእክቱን ስላንተ ያዝልሃል አለው። ኦኬ፣ ቢወረውር ራሱ አምላክ ስለሚያዝልህ ምንም አትሆንም፣ እኔ እውነት ከሆነ ነው የሚለው። ኢየሱስ ደግሞ ምን አለው? ጌታ አምላክህን አትፈታተነው ተብሎ ደግሞ ተጽፏልና አለው። ይሄ ብቻ ሳይሆን የተጻፈው ሌላ አለ። ያ መላእክቱን የሚልክልኝን ጌታዬን አልፈታተነውም። ኦኬ፣ ራሴን አልወረውርም፣ አምላኬን አልፈታተንም። ከዛ ሰይጣን ደግሞ ምን አለው? የለም እንደዛ አይደለም መጽሐፍ። ይኸውልህ መጽሐፍን አንተ አተረጉመው፣ በጣም አንተ አተረጉመው፣ መጽሐፉን አንተ አተረጉመው። ከታች ለምን አታነው? እንደ ቅድሙ አልተረጎምኩም። በቃ እኮ ቀጥታ እዛው ያለው ነው የተጻፈውን እዛውን ቀጥታ ካልተረጎምክ ማለት ነው። መጽሐፉ የሚለው ግን ይህንን ነው። ማን ነው መላእክቱ? አውጣውና አሳያቸው። አውጣና አሳያቸው። አንዴ ቆይ፣ መላእክቱ የሚለው እዚህ ያለው 1600 አካባቢ ሰው ሁሉ ማንበብ ስለሚችል አሳያቸው። እስቲ አሳያቸው። አንተ እንደምትለው አይልም ነው። አሳያቸዋለሁ። መላእክቱን የሚልከው አሳያቸው። አዎ፣ መላእክቱን የሚልከው ኢየሱስ ነው ወይስ ያኛው ነው? እሱ ስለ አብና ስለ ወልድ መንፈስ ቅዱስ። አንተ አሁን ስለዛ አይደለም የምናወራው። ይሄ አሁን በክርስትና ዓለም ያዝልሃል። ክርስትና ዓለም ቆይ፣ ክርስትናውን ተዋልኝ። መላእክቱን ያዝልሃል ያለው ማለት አምላክ ነው። የሚያዘው አምላክ ነው። ያ አምላክ ነው አይደለ? ከዛ ደግሞ እንዳይፈታተነው የተነገረለት ነው አይደለም? ይሄኛው ኢየሱስ ነው። ኢየሱስ ደግሞ ወልድ ነው። አሁን አንተ ወዳልሆነ ነገር ስለ ስላሴዎቹ ያ ስላልገባ ይሄኛው አንተ በጣም ግራ ተጋብታል። የኢየሱስን አምላክነት ፕሩቭ ማድረግ ስላልቻልክ አንዴ እዛ ትሄዳለህ። ትክክለኛ ነገር የለም። ማስረጃ አስተነባክ። እኔ የምፈልገው ማስረጃ ነው። ይሄው ኢየሱስ እኔ አምላክ ነኝ አለ እኮ። አንተ አልቀበል ስላልክ አላለም። እኔ አምላኬን አውጣና አላለም እኮ። አውጣና አውጣና ሁላችንም አዲስ ነገር አይመጣም እያልኩ እሱ እንዳለው ባወጣው ሌላ አውጣውና ግድ የለም። እሺ ላውጣለት። ይኸውላችሁ አሁን አውጥቼ ከዛ ማረግብን እኮ ኢየሱስማ አምላኬን እያለ ነው የሚናገረው። ግድ የለም። እሺ ግድ የለኝም፣ አደርግልሃለሁ፣ አታስብ። አምላኬን እያለ እየተናገረ ያለው ኢየሱስ ነው። ስለዚህ ኢየሱስ አምላክ አለው ወይስ ኢየሱስ አምላክ የለውም ብለህ ልትክደኝ ነው? ልክድ ነው ኢየሱስ አምላክ የለውም ብለህ ከካልክ እንግዲህ ስራ ያወጣል። አልክድም፣ አታውቀውም። ስለዚህ እንዳትክድ ነው እኮ። አሁን እኔ እኮ ለአንተ ብዬ እኮ ነው፣ አንተ እንዳትሰናከል እኮ ነው፣ ከመንገድ አምላክህን እንዳትክድ ማለት ነው። ማቴዎስ ወንጌል ምዕራፍ 4 እንደው ቢረዳህ እንደው ፍጡር ከማምለክ ብትወጣ ብዬ እኮ ነው ይሄ ሁሉ ነገር የምልህ። እንደው ቢረዳ አንተን እንደው እስካሁን የነበረን ሀሳብ ከዚህ በኋላ ዲያብሎስ ወደ ቅድስት ከተማ ወሰደውና እርሱን በመቅደስ ጫፍ ላይ አቁሞ፣ ልብ አድርጎ አምላክን ሰማይ ለሰማይ ተራራ ለተራራ ሲያንከራትተው ሰይጣን ማለት ነው። ለአላህ ብላችሁ ይህንን አምላክ ብዬ ልቀበል ማለት ነው። ተራራ ለተራራ አምላክን ይዞ የሚዞር ሰይጣን እንዴት ነው አምላክ ብለህ ተቀበል የምትለኝ ነው? ለአላህ ይሁንብህ ማለት ነው።
ተራራ ለተራራ ግዴለም እሱ ይገባል በኋላ። አረ ወዴትም ሊገባኝ አይችልም። ሰይጣን የሚያሽከረክረው አምላክ ነው ያላቅም። ከይቅርታ ጋር መላእክቱን ስለ አንተ ያዝልሃል አለ። ስክሪንሾት እያደረግን ነው የምናወራው። ቆይ አንዴ አንዴ ስክሪንሾት ለኢየሱስ አለና እኮ አንዴ እኮ ስለ ኢየሱስ ማን ነው የሚያዘው ነው ጥያቄው። አንዴ አዛዡን ነው እኛ የፈለግነው ከይቅርታ ጋር ማለት ነው። እሺ ማን ነው የሚያዘው? ይሄ የሚታዘዝለት አይደለም። ይህ የሚያዘው የበላይ የሆነው ማን ነው ነው ጥያቄ። እሺ አሁን ስለ አንተ የታለ መሰለ? ስለ አንተ የታለ ያዝልሃል አለ። ይሄ ማን ነው? ይሄ አዛዡ ማን ነው? ይሄ አዛዡ አዛዡ አንተ በሚገባ አምላክ ነው፣ እግዚአብሔር ነው። አንተ በሚገባ ለማን ነው የሚያዘው? በሰዓቱ ለኢየሱስ። ከኢየሱስ ውጭ ሌላ አምላክ አለ እንዴ? በዚህ ጥቅስ ለኢየሱስ ማለት እኮ ለኢየሱስ የሚያዝለት የትኛው አምላክ ነው? ጨርሰውና አምላክነቱን ልነግርህ ነው። አሁን ማን ነው የሚያዘው አልከኝ? አምላክ ነው አልክ። ለማን ነው አልከኝ? ቆይ ማን ነው አዛዡ? ለኢየሱስ የሚያዝለት አምላክ ማን ነው? ልጻፈው። እሺ አንተ እንዲገባ ይሄን አውቀህ ካልሆነ ስለ አብ ወልድ መንፈስ ቅዱስ እኮ ንገረኝ። ማን ነው ነው? ማን ነው ይሄ ለኢየሱስ መላእክቱን የሚያዝለት ማን ነው? የትኛው አምላክ ነው? ኢየሱስ በስጋ የተገለጠበት ነው። ገብቶሃል? በስጋ የተገለጠ ነው። በስጋ የተገለጠ ምናምን አልጠየኩም። ማን ነው የሚያዝለት? ለኢየሱስ እኮ አሁን በሰውኛ ነው። ይኸውልህ ፍጹም ሰውና ፍጹም አምላክ ስለሆነ አንተ ያልገባህ ማን ነው የሚያዝለት? እሱን ብቻ ነው የምፈልገው። እግዚአብሔር ነው አልኩህ። እግዚአብሔር የትኛው እግዚአብሔር? ከወልድ ውጭ ያለው የትኛውን ታውቀዋለህ አንተ? አንተ ነገረኛ። ከወልድ ውጭ ያለው የትኛው ነው? አብ። በጣም ጥሩ። በኋላ እንዳከደኝ። አብ አለ። አብ አለ። አብ። በጣም ጥሩ። ስለዚህ አዛዡ አብ ነው። ይሄኛው የሚታዘዝ ነው ማለት ነው። ልብ አድርጎ አዛዥ ታዛዥ አለ። አምላክ አንደኛው ያዛል፣ አንደኛው ይታዛል። ላኢላሀ ኢላ። በጣም ከባድ ነው። እሺ እግርህንም በድንጋይ ከቶ እንዳትሰናከል በእጃቸው ያነሱሃል ተብሎ ተጽፏልና አለ። የት ነው የተጻፈው? መዝሙረ ዳዊት ላይ። መዝሙር። በጣም ጥሩ። ስለዚህ መጣና ምን አለው? የእግዚአብሔር ልጅ ከሆንክ አለው። እግዚአብሔር ከሆንክ ነው እግዚአብሔር ልጅ ከሆንክ ነው ያለው። እግዚአብሔር ልጅ ከሆንክ። ስለዚህ እግዚአብሔር ደግሞ አንድ ነው። ይሄ አዛዡ ነው እግዚአብሔር። ኦኬ። ስለዚህ የዚህ የእግዚአብሔር ልጅ ከሆንክ ራስህን ወደ ታች ወርውር አለው። ጥሩ፣ ወደ ታች ወርውር ብሎ ተናገረው። ስለዚህ አሁን ምንድን ነው ይሄንን ስለሚያደርግልህ አምላክ መልሱ ጋር ቆይ አንዴ። ይሄንን ስለሚያደርግልህ መላእክትን ስለሚያዝልህ፣ ስለዚህ መላእክቱን ካዘዘልህ አንተ ራስን ብትወረውር መላእክቱ ያዘዘልህ አብ እሱ ያነሳሃል ነው አይደለ? ቁም ነገሩ እዚህ ጋር ነው አይደል? አዎ። ስለዚህ እንዳትክደኝ በኋላ አብ ነው የሚይዘው። ልብ አድርጉ። አብ እንዳይወድቅ መላእክት ይልክለታል። ኦልራይት፣ በጣም ጥሩ። ስለዚህ ኢየሱስ ምን አለው? ጌታ አምላክህን ኢየሱስ ቆይ ወንድም አለም ወንድም አለም አልጨረስኩም። ወንድም አለም ቆይ አንዴ እኮ ግድ የለም። ይሄን መልስ ማን ነው የሚሰጠው? ግድ የለም። ማን ነው የሚሰጠው? ኢየሱስ። እኔም ልጠይቅህ ማለት እየጠየቅኩ ሄዳ ግድ አለኝ። ኢየሱስ ነው። ይኸው ኢየሱስ ነው አለ መልስ የሚሰጠው። ይኸው ነው እንዴ? ለማን ነው የሚሰጠው? ለማን ነው የሚሰጠው? ለዚህ ለዲያብሎስ። አዎ ዲያብሎስ ምን አለው ነው ጥያቄው። ዲያብሎስ ራስን ወርውር፣ ከወረወርክ ይሄ አምላክ ያነሳሃል ነው እያለ ያለው። ይሄ አብ ማለት ነው ያነሳሃል ሲለው፣ ኢየሱስ ደግሞ ምን አለው? ጌታ አምላክህን አለው። የትኛውን ጌታ? ይሄ የሚያነሳውን ማለት ነው። ኦኬ ይሄኛው የሚያነሳን አትፈታተነው ተብሎ ተጽፏልና አለ። አየው፣ ይሄኛው የሚያነሳውን ራሴን በወረውር መላእክቱን ያዝልኛል ብሎ ራሱን አይወረውርም። ምንድን ነው የሚያደርገው? ራሱን ዝም ብሎ ከመወርወር ዲያብሎስ አብን ይኸውልህ፣ አዳምጠኝ ኢብራሂም። ዲያብሎስ ታዲያ ሲፈትን የነበረው ይኸውልህ፣ ዲያብሎስ ሲፈትን የነበረው አብን እያልከኝ ነው?
አልነበረ ኢየሱስ ነው እየተፈታተነ ያለው ዲያብሎስ። ዲያብሎስማ ኢየሱስን ነው አለ። አዳምጠኝ፣ ግድልህም ግድልህም ኢብራሂም፣ እኔ ኢየሱስ ይኸውልህ፣ ኢየሱስን ፈተነው። ኢየሱስን ሲፈትነው ደግሞ የፈተነው በምንድን ነው? ኢየሱስን የፈተነው በምንድን ነው ስንል መላእክት ስለሚያዝልህ ራስህን ጣል ሲለው ኖ እኔ መላእክት ቢያዝልኝ ተብሎ ቢጻፍ እንኳን ራሴን አልወረውርም አምላኬን አልፈታተንም ነው። ይሄ ነው እያለ ያለው። ኦኬ አለ ከዚህ ጋር ማለት ነው። ስለዚህ ማስረጃ ደህና ነገር ስተን እባክህ፣ ደህና የሆነ እንትን የሚያንገጫግጨኝ ይሄ ጭራሽ ኢየሱስን ያምላክ አይደለም ያለበትን ጥቅስ ታመጣለህ። ደህና ነገር እስኪ ደህና አንተ አውርተህ ማጥፋት ትክክል አይደለም ኢብራሂም። በቃ አንተ አውርተህ ማጥፋት ትክክል አይደለም። ነፍስ ያለው ነው። ሌላ እስኪ ማስረጃ ደህና ማስረጃ እስኪ። ሰላም አለይኩም። ወአለይኩም ሰላም። እና ጨረስን ይዞ እንዴት ነህ ሀቢቢ? እዚህ ላይ አንድ ጥያቄ ልጠይቅ። ጠይቅ ናቲ። ያዕቆብ መልእክት ላይ እግዚአብሔር በክፉ አይፈተንም ይላል፣ በክፉ መንፈስ አይፈተንም ይላል። ትስማማለህ? እግዚአብሔር ችግሩ እኔ ችግሩ እስማማለሁ ብለም አውርተህ ትሄዳለህ፣ አልስማማም ብለም አውርተህ ትሄዳለህ። አንዴ ቀኒስ ኢብራሂም አሁን ማወራስ ሚዞ ነኝ። ለምን አንተ ጋር ሄዳለሁ? ኢብራሂም መች እድል ሰጠኝ? ራሱ አውርቶ ወጣ። አንዴ መጠየቅህን ጥያቄ እግዚአብሔር በክፉ መንፈስ አይፈተንም ይላል። እኔ ደግሞ ወደዛ ሳልሄድ አይፈተንም። ልክ ነህ፣ ግን ኢየሱስ ደግሞ በክፉ መንፈስ ተፈትኗል። ስለዚህ እግዚአብሔር አይደለም። አንተም እንደዛ ብለህ ልትወጣ ነው። መቼስ አትሰማኝም። ገብቶሃል አይደለ? ኢብራሂም የራሱን ጨረሰና ለአንተ እድሉን ሰጥቶ እሱ ወጣ። አንተም ደግሞ አውርተህ ልትወጣ ነው አይደለ? ከዛ ፊት ኢብራሂም ይኸው አውራ አንድ ማውራት ይችላለሁ ግን እኮ ኢብራሂም አንተ ላመጣሃት ላውራ። እሺ አንድ ደቂቃ አምስተኛ አንድ ደቂቃ አስተኛ ኢብራሂም፣ ችግር የለውም። ስሚዝ ነው ማለት ነው። አንድ ጊዜ እኔን አታና እኔ እንድናገር አትፈቅድልኝም? ይብሮ ይቅርታ ግን በመሀል ኧረ ወላሂ እፈቅድልሃለሁ። ይሄን ሰውዬ እኔ ወደ አንተ ነው የምመጣው። እሺ አይ እሺ ግን እመጣለሁ። መልካም በቃ ይኸውልህ፣ እኔም እሺ ከዚህ በላይ አልወሰድባቸውም። ያውራና አንዴ ናትናኤል ይኸውልህ ብሮ መልስለት ብሮ ናትናኤል መጠይቅን ጥያቄ አንዴ መልስልኝና እንድታወራ እኔ እድል እሰጥሃለሁ። የኢብራሂም መች መለሱ? የኢብራሂምን መች መለሱ? አንዴ እሺ ካለበለዚያ በቃ ቀጣይ የሚገባ ሰው ይግባ። መጠይቅን ጥያቄ አንዴ መልስልኝና ከዛ በኋላ ቀጣይ እንሄዳለን። እሺ ጠይቅኝና አንተም አትውጣ፣ ለሌላ ሰው አትስጥ። እግዚአብሔር ጠባቂ ነው። አዎ እግዚአብሔር ጠባቂ ነው። ሰዎችን ከክፉ ነገር ይጠብቃል። እሱ ይጠበቃል? እሱ አይጠበቅም። እሱ አይጠበቅም፣ ጠባቂ ነው። እግዚአብሔር በክፉ መንፈስ አይፈተንም። በጣም ጥሩ። በዚህ ባመጣው ጥቅስ ላይ እንደምንመለከተው ማቴዎስ ወንጌል ምዕራፍ 4 ወይም ሉቃስ 4 ላይ እንደሚናገረው ኢየሱስ በክፉ መንፈስ ተፈትኗል። አዎ እንዲሁም ደግሞ በአምላክ ተጠብቋል። አዎ ስለዚህ ኢየሱስ እግዚአብሔር አይደለም። በእግዚአብሔር መስፈርት መሰረት እግዚአብሔር ነው አይደለም ብለህ ጠይቀኝ። አይደለም ሳይሆን ጠይቀኝ። ባመጣነው መሰረት ነው ያልኩህ። እኔ እኮ እየጠየቅኩ ያለሁትን ብቻ መልስልኝ። አንተ እንድጠይቅ የምትፈልገውን አይደለም የምጠይቅህ። እየጠየቅኩህ አሁን ባመጣነው መስፈርት መሰረት እግዚአብሔር ጠባቂ ነው፣ አይጠበቅም ብለናል። እግዚአብሔር በክፉ መንፈስ አይፈተንም ብለናል። በዚህ መስፈርት መሰረት ኢየሱስ ደግሞ በክፉ መንፈስ ተፈትኗል፣ እንዲሁም ደግሞ በአምላክ ይጠበቃል። በዚህ መስፈርት መሰረት የእግዚአብሔርነትን መስፈርት ስላላሟላ መጀመሪያ የሰጠነው የእግዚአብሔርነትን ቤዝመንት ስላላሟላ እግዚአብሔር አይደለም ማለት ነው ኢየሱስ የሚል ነው ያነሳሁት እንጂ ኢየሱስ እግዚአብሔር ነው አይደለም የሚል ነገር አይደለም ያነሳሁት። በዛ ባቀረብነው ቤዝ መሰረት ኢየሱስ እግዚአብሔር አይደለም ማለት ነው። እሺ ልናገር። እሺ እኔ ላውራ። አሁን ያንተው ኢየሱስ አምላክ አይደለም ለማለት ያመጣቸው አንደኛ የጠየቁን መልስልኝ አንዴ። ይኸው ልነግርህ እኮ ነው። እኔ መች ገባው? አንተ ስታወራ ጣልቃ መች ገባው? ይኸው ለአዳምጠኝ። ችግር እስካሁን እየመለስከኝ እንደነበረው እኮ ነው የምልህ። ከዛ በኋላ ታወራለህ። እኔ መጀመሪያ ስጀምር ያልኩህ
አሁን የምጠይቅህን ቃል በቃል ትመልስልኝና ለማውራት እድል እሰጥሃለሁ ነበር ያልኩህ። አወራው እኮ ይጠበቃል አልከኝ። አምላክ አይጠበቅም አልኩ። ይፈተናል አይፈተንም አልኩ። በመጀመሪያ በሰጠነው የእግዚአብሔር መስፈርት መሰረት ኢየሱስ እግዚአብሔር አይደለም ማለት ነው። ባመጣ ነው ንጹሑን ማለትም ለቃሉ ታማኝ ለሕሊናህም ታማኝ ነህ። ይሄ በመጀመሪያ ባወጣነው የእግዚአብሔርነት መስፈርት መሰረት የእግዚአብሔርነትን መስፈርት አላሟላም። ባመጣው ጥቅስ መሰረት ጥያቄው አንተ መላሹ አንተ የሆንክ ነው። ለምን አትሰማኝም ነው የኔ? አልመለስኩም። ምን ጠየቅኩ ነው? አምላክ ነው አይደለም አልኩ እኮ። መልስ ዝም በል አንተ። እስኪ ሚውት አድርገው። እሺ ልመልስ? ዝም ትላለህ? ሚውት አድርገው እስኪ። እሺ ይኸውልህ ሁለት ጥያቄ ነው ሁለታችሁ የጠየቃችሁኝ። አንደኛው እስሚዞ መሰለኝ። እስሚዞ የሚለው ሎጂኩን አምጥቶ አንደኛ አምላክ አይፈተንም ካልተፈተነ፣ ሁለተኛ አምላክ አይጠበቅም ካልተጠበቀ። ኢየሱስ ተፈትኗል እንደገና ተጠብቋል። ስለዚህ በዚህ ሎጂክ መሰረት ኢየሱስ አምላክ አይደለም የሚለውን ነው። አንድ ያዝልኝ፣ እመጣለሁ አምላክ መሆኑን ላሳይ። ሁለተኛ ኢብሮ ደግሞ አንተ ከላይ ያለውን አንብበ አሳይተ። ኧረ ጥያቄው መልሰው እየጠበቅኩ ነው። ሁለታችሁም እሺ፣ አንተን ልጨርስ። እሺ ችግር የለውም፣ አንተን ጨርሼ ልውጣ። ችግር የለውም፣ ሚውት አድርገው። ይኸውልህ አሁን ቅድም እንዳልኩ መጀመሪያ እናንተ በደንብ ማወቅ ያለባችሁ ስለ አብ ወልድ መንፈስ ቅዱስ ይሄ እውቀቱ የላችሁም። ይሄ እውቀቱ ስለሌላችሁ በአብና በወልድ መካከል ያለውን አንድነትና ልዩነት አትለዩም። ገብቶሃል አይደለ? እውቀት ሰጠን ነው እያሉ አታውቁም። መልስ አይሆንም እኮ አታውቁም ማለት መልስ አይሆንም። ከመሰረቱ አንተ ልነግርህ ነው። ስለማታውቅ ልነግርህ እኮ ነው እኮ ስለማላውቅ ነው። ኧረ መልስለት። በነገራችን ላይ አሁን ከዚህ በላይ ነው የሚያስደንቃችሁ ስለ አብ ወልድ መንፈስ ቅዱስ በደንብ ቢታዩ እና ቢትሰሙ ማለት ነው። አሁን እናንተ ጥያቄን እኮ ጥሩ ደገመው። ይመልሳል ስል ኢብራሂም አለ ኧረ ተው ተመለስ ስለው አታውቁም አለ። ስለ አብ ነው አንተ አፋፈን እያልክ እኔ እኮ ዙሪያ አፎ ላይ ሲደርስ አፋፈን ትላለህ። ለምን እንደምትለው አላውቅም። የሚጠብቅ ሰው አለ። ዙሪያ ጥምጥም አይደል እንደ መጣኸው? እኔ ዙሪያ ጥምጥም አይደለም፣ ቃል በቃል ኢየሱስ በክፉ መንፈስ ተፈትኗል። አብ በክፉ መንፈስ አልተፈተንም። አብ ጠባቂ ነው አይጠበቅም። ኢየሱስ ይጠበቃል በአምላክ። ይሄ ነው የጠየቅኩት ጥያቄ። የትም ዙሪያ ጥምጥም አልሄድኩም። ይኸው በአንድ ሰከንድ ውስጥ ጠይቀህ መጨረሻ ላይ አምላክ ይሄን ጨርሰህ ጠይቀህ መጨረሻ ላይ አምላክ ነው አይደለም ወደ ማለት ለመምጣት አይደል? ይሄን ዙሪያ ጥምጥም እኔም ደግሞ ምንም ዙሪያ ጥምጥም አለ ወልድ መንፈስ ይኸውልህ እስሞ አዳምጠኝ፣ ችግር የለውም። እኔ ደግሞ ኢየሱስ አምላክ መሆኑን እንደገና አንተ ያነሳኸው ቦታ ላይ ኢየሱስ ለምን እንደተፈተነ በምንነቱ እንደተፈተነ ልነግርህ ነው፣ ከሰማኸኝ ማለት ነው። አብ ወልድ መንፈስ ቅዱስን ካወቅ ወልድ በስጋ የተገለጠ አምላክ ነው። በስጋ የተገለጠ ፍጹም ሰው ፍጹም አምላክ የሆነ የተፈተነው በሰው ማንነቱ እንጂ በአምላክ ማንነቱ አይደለም። በደንብ አዳምጠኝ። ስለዚህ የተፈተነው ሰው ነው፣ አምላክ አይደለም። እንደዚህ እኮ ነው ጥሩ የሚመለሰው። ስለዚህ አምላክ ለምን አትሰማኝም? መስማት ምንም አይገለም። እኔ እኮ ቃል በቃል አንተ የጠየቀኝ መለስኩ። አምላክ ነው ያልከውን አዎ አምላክ አልኩ። አምላክ አይደለም ለማለት የሄድክበትን መንገድ ደግሞ እያስረዳውኩ ነው። አንተ አልሰማ ካልከኝ ስለዚህ እግዚአብሔር አይፈተንም። ኢየሱስም የተፈተነው በስጋ ነው እንጂ በአምላክነቱ አይደለም። ለምን ተፈተነ እንዴት ተፈተነ የሚለውን ስማኛ። ለምን ተፈተነ አላልኩ። ማን የተፈተነው ነው ያልኩ። አምላክ ነው የተፈተነው ወይስ ደግሞ ሰው ነው? አምላክ የተፈተነው ቅድም ኢብራሂም ምልክት እያሳየ በደንብ እንዲገባችሁ። በነገራችን ላይ አደንቃለሁ ኢብራሂም። ለምን ከላይ አብ ማን ነው ይሄ እያለ አብ ስለው እየተቀበለ አብን ምልክት እያደረገ ከታች ደግሞ ዲያብሎስን ምልክት እያደረገ የእግዚአብሔር ልጅ ደግሞ ኢየሱስ እንደሆነ ምልክት እያደረገ ነው ያሳየ። በዛ መሰረት አብ ማን ነው? የእግዚአብሔር ልጅ የተባለው ማን ነው? የእግዚአብሔር ልጅ የተባለው ኢየሱስ ወልድ ነው። ወልድ የምንለው ደግሞ መጽሐፍ ቅዱስ አንተም አሁን ብጠይቅ ኢብራሂም ራሱ ይከፍታል። ኢየሱስ ፍጹም ሰው ፍጹም አምላክ የሆነ አምላክ ነው። ስለዚህ በምድር ሲመላለስ በሰው አይደለም ኬት አመጣው ማስረጃ ኢብራሂም ይገርማል። ኢብራሂም በደንብ እንደዚህ አይነት ዲያሎግ
እውነትን ነው የምልህ። እንደዚህ አይነት ዲያሎግ አትሊስት 3-4 ብናደርግ ክሊር የሆነ ስለ ስላሴ ክሊር የሆነ ነገር ካገኘ በኋላ ስለ ኢየሱስ አምላክነት እኔ አንተ ወላሂ አሁን ስለ ኢየሱስ እኮ ነው እናወራ ሃይማኖትህን ማለት ግራ አጋብቼ ነው። አንድ ጥቅስ ልፍቀድልህ የመጨረሻ በቃ ይሄን ተው። ችግር የለውም። አንድ ጥቅስ ልፍቀድልህ የመጨረሻ ይሄን ተው። በቃ ይሄ እኮ አለፍክ እኮ በቃ ዜሮ ነው። አንድ ጥቅስ ልፍቀድልህ። እኔ የኢስሞን ተናግሬ አንተ ጋር ሳልመጣ ሌላ ጥቅስ ልሰጠኝ አይደለ? ቅድም ኢየሱስ የተናገረውን እሺ እኔ ጂኦ ቀጥል። በቃ ቀጥል ጂኦ ቀጥል። ከሱ በላይ ያለው ቀጥል። ኦ የት እንችላለን ብራዘር? በጣም ታገስነህ እኮ። ጂኦ አለ ወይስ ሌላ ሰው ጋር ቀጥል? ጠራኸኝ? አዎ ጠራው። ኦኬ እሺ። ማስረጃ ስጠኝ እስኪ ኢየሱስ አምላክ ለመሆኑ። መልካም። አይ እዚሁ ላይ በዚሁ ቀጥለን ለምሳሌ እስካሁን ባነሳችኋቸው ላይ ራሱ ማለት ነው ሳራ እንዲያውም ወጣ እንጂ ቅድም ናትናኤል ባይዘወኝ አለማወቅ ግን ኃጢአት አይደለም። ኤብሮ ባይዘወኝ እኔ አይደል ልክ ነኝ? ያ አለማወቅ ኃጢአት አይደለም። ናትናኤል አሁን ለምሳሌ የመጽሐፍ ቅዱስ በምንድን ነው የተጻፈው በዕብራይስጥ ነው ምናምን ሲላችኋል። ለምሳሌ እስታዞ ሄድ አሁን እንደዛ ሰው የሌለ ሰው አታውራ። እሺ በቃ ወደ ፖይንቱ ጋይስ። አንድ ጥቅስ በማቴዎስ ወንጌል ምዕራፍ 4:7 ላይ ያነሳችሁትና መዝሙረ ዳዊት 91:1 ጀምሮ ያነሳችሁት ለምሳሌ የክርስቶስን አምላክነት የሚቃወሙ ወይም ደግሞ ክርስቶስ የሆነ ለአምላክ አለኝ ብሎ እኔ አምላክ አይደለሁም ለማለት የተጠቀመው ፖይንት አይደለም ነው። በመጀመሪያ ክርስቶስ በስጋ የተገለጸ አምላክ ነው። ማስረጃ እሱ ውስጥ ነው። እሱ ማስረጃ እሺ፣ በስጋ ኦኬ። ዮሐንስ ወንጌል ምዕራፍ 1:14 ላይ ቃል ስጋ ሆነ። ቃል ስጋ ሆነ ማለት ነው። ቃል ማለት ምን ማለት ነው? መጀመሪያ ቃል ማለትማ ፈጣሪ መፍጠር የሚችል ፈጣሪ የነበረ ያለ የነበረ ነው አይደለም? ቃል የሚለው የግሪክ ወርድ ሎጎስ ነው የሚለው። ሎጎስ ማለት ደግሞ አውቀዋለሁ። እሱን ተወው፣ እሱ ጋር እንግባ። ላይ ከገባች መግባት ትችላለህ። ዳይቭ ነው እንጂ የምንገባው እንደዚህ ማለት ነው። ዳይቭ ነው የምንገባው። ግባ። እሺ ተወው፣ ግባና እዛ ላሳይ። አዎ፣ ስለዚህ አሁን ሎጎስ ማለት ቃል ለሚል ብቻ ነው የሚመጣው። እሱን እኮ ሎጎስ የሚለው ብቻ አይደለም የምታየው። አሁን ምሳሌ ዮሐንስ ወንጌል ምዕራፍ 1:1 ላይ ግሪኩን ግባና ኤንአርኬ ኤንሆሎጎስ ኤንአርኬ ኤንሆሎጎስ ካይ ሆሎጎስ ኤን ፕሮስቶንቲዮን ይላል። ኤን ፕሮስቶንቲዮን እዛ ጋር ደግሞ ካይ ሎጎስ ካይ ቴዎስ ኤን ሆሎጎስ ይላል። ስለዚህ ምንድን ነው ሎጎስ የሚለው ሎጎስ መጀመሪያ ለምሳሌ እዛ ጋር ሲናገር ሁለት ነገር ነው የሚናገረው። ኢብሮ ሁለት ነገር አንዴ እባክህ ጂኦ አንዴ መጀመሪያ ሎጎስ ላይ እንስማማ። ኤን አርኬ ኤን ሆሎጎስ ይላል አይደለ መጀመሪያ? እሺ ወሪዝ ሎጎስ አሁን እሱ ላይ እንስማማ። በግሪክ ሎጎስ የሚለው ለስንት ነገር ሊገባ ይችላል? ቆይ ግሪኩን ላውጣና እንትን ልበልልህ። ዮሐንስ ወንጌል ምዕራፍ 1 ለስንት ነገር ሊገባ ይችላል? እሺ ትላለህ ወይስ ልንገርህ? ኦኬ አይ ላውጣው ብዬ ነው። እስከዛ ግን ይሄን እስከመወጣ እዛ ጋር እንጨርስ የእንትኑን። አሁን ለምሳሌ ክርስቶስ በማቴዎስ ወንጌል 4:7 ያለውንና የዛን እንጨርስ። ለምሳሌ ክርስቶስ የመዝሙር ጠቅሶ የተናገረበት ምክንያት እንዳትለኝ። አዎ ልንገርህ የተናገረበት ምክንያት እኔ ልንገርህ። እሺ ምክንያቱም አባቶችም የፈቱት አንድምታ ስላለ ከዛ ጋር ማየት እንችላለን። አባቶች በጣም ብዙ ለምን እተዋቸዋለሁ? ቱ ስቴጅ ሎጎስ ቲዮሪ ትቀበላለህ? ማንን? ቱ ስቴጅ ሎጎስ ቲዮሪ ትቀበላለህ? ቱ ስቴጅ ሎጎስ ቲዮሪ ታውቃለህ? እሱን አላውቀውም። በቃ ቃል የሚባለው ነገር እግዚአብሔር ውስጥ ነበረ የሚለውን ትቀበላለህ? ፐርሰናል ላሳይ። አሁን ይሄ አባቶች ካልክ አባቶች እንዳትለኝ ከዚህ በኋላ ምክንያቱም አባቶች የምትል ከሆነ አባቶች የሚለውን አንድ ልንገርህ። ለምሳሌ አንድ አባት ኦልሬዲ ምሳሌ ትክክለኛ አባት ያልሆነ ልክ እናንተ አሁን ለምሳሌ አንቀበልም የምትሉት ሀዲስ አለ። እንደዛ አይነት ከሆነ አልቀበልም። ግን ክርስቲያናዊ የሆነ ትክክለኛ አባት ከሆነ እቀበላለሁ። የአንጾኪያውን ቴዎፍሎስ ታውቀዋለህ? የአንጾኪያውን ቴዎፍሎስ
እሱ ተውና እዚህ ቃል አሁን እዚህ ጋር ያለውን እኔም እሰጥሃለሁ አንተ ታመጣለህ። ትቀበለዋለህ በደንብ አድርገህ የምትቀበል እኔም እሰጥህን መጀመሪያ ተቀበለኝ። እኔማ ካመጣ አጋጫቸውና ብዙ ነገር መባል እንደሚቻል በራሴ እንደሚቻል እነሱ ናቸው ያሳዩ። እሺ ያለ ትርጉም መጀመሪያ ያወራህበት ላይ ያለ ትርጉም እናውራና ትርጉሙ ላይ ወደ አንድምታው እንሄዳለን። በቃ እንደዛ ነው እንሂድ። እዛ ጋር እንገባለን፣ ችግር የለውም። ግን መጀመሪያ እዛ ጋር እንሄድ። ለምሳሌ ክርስቶስ ይሄን ያለበት ምክንያት ክርስቶስ በስጋ ተገለጸ ሲባል ሲጀመር ለአንድና አንድ ዓላማ ሲቀጥል እኛን ለማስተማር አንደኛው የመጀመሪያው እኛን ለማስተማር መጣ ብለን እናምናለን። ክርስቶስ በስጋ ተገለጠ እስማማለሁ። አምላክ ተገለጠ ማለት አምላክ ችግር የለውም። አምላክ አልተገለጠም የምትለው እሱ በኪስ ያዘው ለአንተ ነው። መለኮት ለአንተ ራስህ በኪስ ያዘው ከተዋሂዶ በኋላ ኪስ ተገለጠ። እሺ ችግር የለውም። ስለዚህ ክርስቶስ የተናገረበት ዋና ዓላማ ምንድን ነው? ሰዎች በግብዝነት አምላክ አያድንም። ለምሳሌ አምላኬ እውነተኛ አምላክ ነው ብሎ አንድ ሰው ተማምኖ ወደ ገደል ቢገባ ያት እኛ ማለት ነው እኛ እንዳንፈታተን ያለ ዝም ብለው የሆነ በግምት አምላኬ እውነተኛ አምላክ ነው እና ያድነኛል ብዬ እኔ አሁን የሆነ ነገር ባረግ ይሄ እግዚአብሔር መፈታተን ነው። ይህን እንዳናረግ ክርስቶስ ደግሞ አርያ ሲሆነን ይህን ተናግሯል። ሁለተኛ ደግሞ እዛው ክርስቶስ ራሱ ጌታ አምላክን አትፈታተን ብሎ ተብሏል ሲለው ራሱ አምላክ መሆኑን ራሱ እየነገረው ነው ራሱ እየነገረው ነው በቃ እያለው ነው አላለውም። እንዴት አላለውም ብላ እንዴት ማለት ጥሩ ነው። በጣም ጥሩ። የሚያዝለት ማን ነው? መላእክቱን ስለሱ ኦኬ እዛ ጋር ደግሞ የተነገረው ልንገርህ። ማነው የሚያዝለት? እኔ ልበልህ ማነው የሚያዝለት? ማለት አንተ የራስህን ትላለህ። እኔ የራሴን አይደለም መጽሐፉ የሚለው ማነው የሚያዝለት? መልካም እኔ እያልኩ ያለሁት አንተ እያልክ ያለውን መላእክቱን የሚልከውን እኮ አልፈልግም። መላእክት የሚላኩት ልንገርህ ለማን ነው? እግዚአብሔር መላእክት ማን ነው የሚያዝለት? ያዝልህ ለክርስቶስ አይደለም። እዛ ጋር ለክርስቶስ አይደለም የተላኩት። አዳምጠኝ መጀመሪያ። እኔ ማነው ያዘ ለአላ ብለህ እንትና የተጠቀመውን ዲያብሎስ የተጠቀመውን እንትና ክዶታል። ማን እሱ ክዶታል? ኢየሱስ ክርስቶስ ዲያብሎስ የተጠቀመው። ኦኬ እኔ እሺ፣ አሁን አንተ እኮ እያልክ ያለው ክዶታል ወይ አላልኩም። እኔ ክዶታል። ስለዚህ መላእክቱን ስለአንተ ያዝልሃል ያለው መላእክቱን የሚያዝለት ማን ነው? መላእክት የሚላኩት ለማን ነው? እኔ እያልኩ ያዝልሃል። እኔ ጥያቄ ማን ነው አዛዡ? አዎ ክርስቶስ እያለ ያለው ምንድን ነው? እናንተ አልጠየቅኩም። እኔ ክርስቶስ ያለውን አልጠየቅኩም። መላእክቱን ስለአንተ ያዝልሃል አለው። ማን ነው አዛዡ? እንጂ እሱ ላኪ ነው እኮ መላእክትን ላኪ እኮ ነው ክርስቶስ ራሱ። ታዞለት ነው አላወቀውም። ለምን ነው ታዞለት? ለምን ነው እንደዚህ አልተረዳውም። ለምን ነው የሚታዘዝለት? ማቴዎስ ወንጌል ኖ አይደለም። እዛ ጋር እያለ ያለው ለምሳሌ ቅዱሳን ሰዎች መላእክት ይላክላቸዋል። እግዚአብሔር ኢየሱስን እዛ ጋር ሲፈትነው የእግዚአብሔር ልጅ ከሆንክ ሲል ዋሽቷል። የእግዚአብሔር ልጅ መሆኑ እንደውም እኮ የእግዚአብሔር ልጅ መሆን ወይም ደግሞ መለኮታዊ አካል መሆኑን እኮ አያውቅም፣ መኖሩን አያውቅም። ሰይጣን ዲያብሎስ አያውቅም። መለኮታዊ ስለመሆኑ አላወራሁም። የእግዚአብሔር ልጅ መሆኑ ማለቱን ተሳስቷል ወይ? የእግዚአብሔር ልጅ ማለት ነው። ተሳሳተ እኮ አይደለም የሚባለው። ተሳስቷል ወይ መቻል አረ የተናገረበትን አውድና ኮንቴክስት ተረድተዋል። ለምንድን ነው ያለው ብሏል እኮ መላእክቱን ስለአንተ ያዝልሃል፣ በድንጋይም ከቶ እንዳትሰናከል በእጃቸው ያነሷል ተብሎ ተጽፏልና አለው። ለማን ነው ይሄን የተናገረው? ለምሳሌ ለሙሴ አሁን ለምሳሌ ኧረ ቆይ እባክህ ለማን ነው የተናገረው? ዲያብሎስን ነው እያለ ያለው እኮ። ለማን ነው የተናገረው? ዲያብሎስ የሰው ልጆች በቃ ጠባቂ መላእክት እንደሚላክላቸው ዲያብሎስ ለማን ነው የተናገረው ነው የጠየቁ? በስላሴ። እሺ ቆይ ጥቅሱን ላውጣና ላንብብልህ። አንተ እኮ እያልክ ያለው አንተ አታውጣልኝ። ዲያብሎስ ለማን ነው የተናገረው እንደዛ ብሎ? አይ እኔ ላውጣልህ እንጂ ታዲያ ካልሰማኸኝ ኢብሮ። አዎ አንተ ነህ እንጂ ማሰማው። ዲያብሎስ እኮ ይሄን የተናገረው ዲያብሎስ ነው እንዴ? ኢብሮ እንዴ ማን የተናገረው ይሄን ጥቅስ? ዲያብሎስ። ኧረ ኢብሮ ኧረ ታው እኔ አንተ ጥሩ ሰው ነበርክ። ዛሬ ደግሞ ቆይ እስኪ ቆይ ኧረ ምን ተወቷል? ያው እኔ ላውጣለህ። ምን ሆነ ነው? እኔ ራሱ ደህና ሰው ትመስለኝ ነበር ልክ ስትወያይ እንዴ ሌላ ሰው። እሺ ያውና ከዚህ በኋላ አለው ያዝ አብረኝ ነህ? ይዤዋለሁ እኔ ይዤዋለሁ። አዎ ይዤዋለሁ ጥቅሱ። አዎ እሺ ይትከተል። እሺ እስኪ ምን እንደምታመጣልኝ። ማን ነው ሽንኩርት እኮ ይኸው አሁን
እዚህ ጋር 1:5-6 ላይ ማለት ነው መላእክትን ስላንተ ያዝልሃል። እንግዲህ ቁጥር 5 ላይ እንዳትሰናከል በእጃቸው ያነሱ። አይ እዚህ ጋር ሀሳቡ እዚህ ላይ ነው። ቁጥር 5 አንብበው። እሱም አዎ በዲያብሎስ እሱ ዲያብሎስ ወሰደው ይላል። አዎ ሊፈትነው ወሰደ። ከዛ በኋላ አይደለም አንብበው፣ በስርዓት አንብበው። በስመ አብ ኢብሮ ኧረ ታወራ አንብበው። እንዴ ዝም ብለህ ዘለል ትሄድ ነው እንዴ? አንብበው በስርዓት ወይስ እኔ ላንብብልህ? ችግር የለውም አንብበው። እኔ አንተ ግዴታ ማንበብ አለብኝ ካልክ አንብበው። ከዚህ በኋላ ዲያብሎስ ወደ ቅድስት ከተማ ወሰደውና እርሱን በመቅደስ ጫፍ አቁሞ አለ። በመቅደስ ጫፍ ላይ አቁሞ ምን አለው? መላእክቱን ስለ አንተ ያዝልሃል፣ እግርህንም በድንጋይ ከቶ እንዳትሰናከል በእጃቸው ያነሱሃል ተብሎ ተጽፏልና አለው ሰይጣን ለኢየሱስ። የእግዚአብሔር ልጅ ከሆንክ ወደ ታች ራስን ወርውር አለው። ማን ያለው? እሺ ቆይ ክርስቶስ ምሳሌ ዲያብሎስ የእግዚአብሔር ልጅ መሆኑን ኧረ የምትመልሰው የምጠይቀው ይመልስ። ሌላ ሰው ነው እንግዲህ። ማን ያለው? ዲያብሎስ አላልኩህ እኮ ዲያብሎስ ነው ያለው። ይሄን እኮ ያልኩህ እኮ ለምን አላለም አልክ ቅድም? እንደ አላለም ነው እንዲ ያልኩህ ተብሏል፣ ተጽፏል። ምንድን ነው? ኧረ ወይኔ ሚስ አንደርስታንድ አድርጌው ከሆነ አላውቅም እኔ ክርስቶስ ነው ያለው ብዬ ጥሩ። አሁን መላእክቱን ስለ አንተ ያዝልሃል ሲለው አዛዡ ማን ነው? ለማን ነው ያለው? ለኢየሱስ አለ። እሺ ጥሩ፣ እኔ ልመልስልህ። ለኢየሱስ ነው ያለው። እንድትመልስልኝ የምጠይቅህን ነው። እኔ ደግሞ ልመልስ። አንተ የምጠይቅህን ነው። አንተ የፈለግከውን እኔ የምመልስልህ የፈለግኩትን አይደለም። እኔ የምጠይቅህን እኔ የምመልስልህን ትቀበላለህ? እሺ እኮ እኔ የምጠይቅህን ስትመልስ ነዋ። የምጠይቅህ እኔ መላእክቱን ስለ አንተ ያዝልሃል አለ። ለማን ነው መላእክቱን ስለ አንተ ያዝልሃል ብሎ የተናገረው? እዚህ ጋር ሰይጣን መላእክቱን ስለ አንተ ያዝልሃል ተብሎ የተጻፈው ይላል አይደለ? ለማን ነው ያለው? ይህንን ኦኬ፣ በመጽሐፍ ቅዱስ ስለተጻፈ ዲያብሎስ እሱ ፍጹም ሰው ሆኖ እንደሆነ ስለተረዳ ነው እንደዚያ ያለው። ለማን ነው የጻፈው? ይሄንን ለማን ነው የተናገረው? ይሄንን በፊት በብሉይ ኪዳን ለነበሩት ቅዱሳን ሰዎች። ለማን ነው እዚህ ጋር ዲያብሎስ ያመጣው?